ነገ የእንግሊዝ ፕሪሚየር ሊግ ተጠባቂው ጨዋታ ይደረጋል። በማንቸስተር ዩናይትድ እና በአርሰናል መካከል የሚኖር ጨዋታ ነው። ይሄ ጨዋታ እንደ በፊቱ ያለ ግለት እንኳን አሁን ያለው አይመስልም። ምክንያቱም ሁለቱም ያሉበት ቦታ ለዚህ ጨዋታ የተለየ የሚሰጠው ግምት እንዳይኖር አስገድዷል። ማንቸስተር ዩናይትድ በሊጉ 14ኛ ደረጃ ላይ የተቀመጠ ቡድን ነው። አርሰናል ደግሞ ከመሪው ሊቨርፑል በ13 ነጥብ ርቆ የተቀመጠ ክለብ ነውና እንደ ከዚህ በፊቱ ያለ ግለት ባይኖረውም ነገር ግን አርሰናልና ማንቸስተር ዩናይትድ በየትኛውም ጊዜ ቢጫወቱ በደጋፊዎቹ መካከል ያለው ባላንጣነት የጨዋታውን ጡዘት ላቅ ወዳለ ደረጃ ያሸጋግረዋል። ከጨዋታው አስቀድሞ ሚኬል አርቴታ በተለያዩ ጉዳዮች ሀሳቡን ሲያጋራ ነበር። አርሰናል ከሊቨርፑል በ13 ነጥብ ርቋል። ከሶስተኛው ኖቲንግሃም ፎረስት በ6 ነጥብ ከፍ ብሎ የተቀመጠ ቡድን ነው። በ21 ነጥብ የበለጠ ነው ከ14ኛ ደረጃው ማንቸስተር ዩናይትድ። ነገር ግን ከዩናይትድ ጋር በሚደረጉ ጨዋታዎች ኃይለኛ የሚሆኑ መርሃ ግብሮች እንደሚኖሩ ትናንትና ሚኬል አርቴታ ገልጿል። ስለ ዩናይትድ ክብሩን ነው ያሳየው። የዩናይትድ ታሪክ ለራሱ አንደበት ኖሮት የሚናገር ነው። ያላቸው ተጫዋቾች ያለው የክለቡ ሌጋሲ ሁልጊዜም ቢሆን በጣም አደገኛ የሚባል ተጋጣሚ ማንቸስተር ዩናይትድ እንዲሆን ያደርገዋል ብሏል። በተለይ ደግሞ አደገኛ የሚሆነው እንደዚህ ባልተጠበቀበት ጊዜ፣ በብዙዎች ግምት ባልተሰጠው ጊዜ ዩናይትድ ከባድ ተጋጣሚ ነው ሲል ሀሳቡን አጋርቷል። ከዛ ባለፈ ግን ስለ ማይልስ ሉዊስ ስኬሊ እንደዚሁ ሀሳቡን ሰጥቷል። በቻምፒየንስ ሊግ 7-1 በሆነ ውጤት ፒኤስቪን ባሸነፉበት መርሃ ግብር ገና በመጀመሪያው አጋማሽ 34ኛው ደቂቃ ላይ ነበረ ይሄንን ወጣት የመስመር ተከላካይ ቀይሮ በሪካርዶ ካላፊዮሪ ቀይሮ ያስወጣው። ሁለተኛ ቢጫ ካርድ ጨዋታው ላይ እንዳይመለከት በመስጋት ነበር ይሄንን ያደረገው። ተጫዋቹ ጋር እንደተነጋገረ ሚኬል አርቴታ ገልጿል። ከተጫዋቹ ጋር ዛሬ ነው የተነጋገርኩት ብሏል። ትላንትና ጋዜጣዊ መግለጫውን በሰጠበት ቀን ማለት ነው። አርቴታ በዚህ የ18 ዓመት ተጫዋች ብቃት ምንም አይነት ጥርጥር የለውም። ነገር ግን ይሄ ተጫዋች በቡድን ውስጥ በሚመለከታቸው የዲሲፕሊን ጥፋቶች ምክንያት ዋጋ ሊከፍሉ እንደሚችሉ በደንብ አድርጎ ቁጭ አድርጎ ያስረዳው ነው የሚመስለው። ባለፈው እንደምታስታውሱት በዌስትሃሙ ጨዋታ አርሰናል 1-0 በተሸነፈበት መርሃ ግብር ማይልስ ሉዊስ ስኬሊ ቀይ ካርድ ተመልክቷል። ከዛ ባለፈ ደግሞ ከወልቭስ በነበረም ጨዋታ እንደዚሁ ቀይ ካርድ ተመልክቶ ነበረ። ምንም እንኳ ከወልቭስ የነበረው ቀይ ካርድ ተሽሮለታል። ከፒኤስቪም እንደዚሁ ገና በጊዜ ነው ቢጫ ካርድ የተመለከተው። እንደነዚህ ያሉ ጥፋቶችን እያደረገ ለሚገኘው ማይልስ ሉዊስ ስኬሊ ረጋ እንዲልና እርሱ ዋጋ ሊያስከፍላቸው እንደሚችል በደንብ አድርጎ ያስረዳው ይመስላል። የ18 ዓመቱ ተጫዋች ቀጣይ ከማንቸስተር ዩናይትድ ጋር በሚኖረው ጨዋታ ከሪካርዶ ካላፊዮሪ ጋር ጥሩ ፉክክር ያደርጋሉ የቋሚ ተሰላፊነት እድል ለማግኘት። ሪካርዶ ካላፊዮሪ ከፒኤስቪ ጋር በነበረው ጨዋታ የአርሰናልን 7ኛ ጎል ያስቆጠረው ተጫዋች እርሱ እንደነበረ ይታወሳል። በቅርብ ጊዜያት ደግሞ በማጥቃት በጣም ጥሩ የሚባል ተሳትፎን እያሳየ ነው የሚገኘው። ከኖቲንግሃም ይመስለኛል ከተሳሳትኩኝ በጣም ጥሩ የሚባል ኳስ አንግል ገጭቶበት እንደወጣ ይታወሳል እና በማጥቃት አሲስት በማድረግ ጎሎችን በማስቆጠር ጥሩ የሚባሉ አቅሞቹን እያስመለከተ የሚገኘው ሪካርዶ ካላፊዮሪ ወይስ ደግሞ ማይልስ ሉዊስ ስኬሊ ነገ የሚሰለፈው የሚኬል አርቴታ ራስ ምታት ነው የሚሆነው። ነገ 200ኛ የፕሪሚየር ሊግ ጨዋታውን ነው ወደ አርሰናል ኃላፊነት ከመጣ በኋላ ሚኬል አርቴታ የሚያደርገው። በነገራችን ላይ አርሰናል ነገ ማሸነፍ የሚችል ከሆነ ተከታታይ 5 ጨዋታዎችን ማንቸስተር ዩናይትድን በማሸነፍ የመጀመሪያው የአርሰናል ቡድን ይሆናልና ይሄንንም ለማድረግ እንደዚሁ ወደ ሜዳ ይገባሉ። ሩበን አሞሪም ከእሁዱ ጨዋታ ቀደም ብሎ ስለ ቀይ ሰይጣኖቹ ደጋፊዎች ሀሳባቸውን ሲያጋሩ ነበረ። 1958 የተባለው የማንቸስተር ዩናይትድ የደጋፊ ቡድን ከጨዋታው አስቀድሞ ደጋፊዎች ጥቁር ልብስ ለብሰው እንዲመጡ አዟል። ክለቡ በዝግታ የሞተ ነው የሚገኝ የሚል ጽሁፍ እንደዚሁ አስነብበዋል። ስሎውሊ ዳይንግ የማንቸስተር ዩናይትድ አመራሮች እና ደግሞ ቡድኑ በውጤት ረገድም እንደዚሁ ቀስ እያለ የሞተ ነው ብለው ተቃውሟቸውን ክለቡ ላይ ለማሰማት ቀጠሮ ይዘዋል። ከአርሰናል ጨዋታ አስቀድሞ ነው ይሄ የሚሆነው። ባለፈው እሁድ ከፉልሃም ጋር በነበረ የኤፍኤ ካፕ ጨዋታ የሁለቱም ክለብ ደጋፊዎች የፉልሃምም የማንቸስተር ዩናይትድም ደጋፊዎች በጋራ ሆነው እንግዲህ ድምጻቸውን ሲያሳሙ ነበረ። የክለብ ታማኝ ደጋፊነት ለብዝበዛ ሊውል አይገባም በማለት ተቃውሟቸውን አሰምቷል። ለዚህ ደግሞ ምክንያታቸው የክለብ
የስታዲየም ትኬት ዋጋ መናር ነው። የሁለቱም ክለብ ደጋፊዎች ዋጋ እየተጨመረብን ነው የሚገኘው ብለዋል። ለነገሩ የፉልሃም ወይ የማንቸስተር ዩናይትድ ብቻ ሳይሆን ይሄ በፕሪሚየር ሊጉ ያሉ ክለቦች የሁሉም ተግባር እየሆነ ነው የሚገኘው። ማንቸስተር ዩናይትድ 2005 ላይ በግሌዘር ቤተሰቦች ከተያዘ በኋላ ጥቅል ዕዳ መጠኑ አሁን 1 ቢሊዮን ፓውንድ ደርሷል። ይሄ ፍጹም አላስደሰታቸውም የማንቸስተር ዩናይትድ ደጋፊዎች እና ደግሞ ባለቤቶቹ ቀስ በቀስ ክለቡን እየገደሉት ነው ብለው ያምናሉ። ሩበን አሞሪም ሲናገር የደጋፊዎቹ ተቃውሞ እምረዳው ነው ብሏል። አስቸጋሪ ሁኔታ ላይ ነው የምንገኘው፣ ተቃውሞችን ማሰማት መለመድ እንዳለበት ገልጿል። ሰዎች የመቃወም መብት አላቸው፣ ሁሉም ድምጽ ዋጋ አለው እና ሰው ይሄንን ማድረግ አለበት፣ ጥሩ የሚባል ልምድ ነው ሲል ነው ሀሳቡን ያጋራው። ሰውየው ከጉዳት ጋር በተገናኘ እንደዚሁ ሀሳቡን ሲያጋራ ነበረ። ከሪያል ሶሳይዳድ ጋር በነበረ ጨዋታ ቡድኑ 15 የዋና ቡድን ተጫዋቾችን ብቻ በመያዝ ነበረ ወደ ባስክ ያመራው። እንደነ ሃሪ ማጓየርና ማኑኤል ኡሃርቴ ያሉት የቡድኑ ወሳኝ ተጫዋቾች በዚያ ጨዋታ ላይ መሰለፍ አልቻሉም። ነገ በሚኖረው ጨዋታ የመሰለፍ እድላቸውም እንደዚሁ አጠራጣሪ ሆኗል። ከዛ ባለፈ ግን ረዘም ያለ የጉዳት ጊዜ ላይ የሚገኙት እንደነ ኮቢ ማይኑ፣ ሜሰን ማውንት፣ ሉክ ሾው የመመለሻ ጊዜያቸው አሁንም ሊራዘም እንደሚችል ተጠቁሟል። አማድ ዲያሎ ላይ ግን ተስፋ ያለው ዜና ተናግሯል ሩበን አሞሪም። አማድ ዲያሎ እስከ ውድድር ዓመቱ መጨረሻ ወደ ሜዳ አይመለስም የሚል ዜና ነበረ በብዙ ሲነገር የነበረው። ነገር ግን ይሄ ኮት ደቮራዊ ተጫዋች የውድድር ዓመቱ ከመጠናቀቅ በፊት ለማንቸስተር ዩናይትድ ግልጋሎት ለመስጠት ወደ ሜዳ ሊመጣ እንደሚችል ገልጿል። ቺዶ ኦቢ ማርቲን ነገ በሚኖረው ጨዋታ ማንቸስተር ዩናይትድን ለማገልገል ዝግጁ ይሆናል። ይሄ ተጫዋች በማንቸስተር ዩናይትድ የዩሮፓ ሊግ የተጫዋቾች ዝርዝር ውስጥ ስሙ ባለመካተቱ ምክንያት ከሪያል ሶሳይዳድ ጋር እንዳልተሰለፈ ይታወሳል። የቀድሞ የአካዳሚ ክለቡን አርሰናልን የመግጠም እድል አለው። በጥር የዝውውር መስኮት አይደን ሄቨን፣ በክረምት ደግሞ ቺዶ ኦቢ ማርቲን ከአርሰናል ወደ ማንቸስተር ዩናይትድ የኮበለሉ ወጣት ተጫዋቾች ናቸው። ለማንቸስተር ዩናይትድም በሊግ ጨዋታዎች እንደዚሁ ደግሞ በካፕ ውድድሮች ላይ ግልጋሎት ሲሰጡ እንደነበረ ይታወሳል። ምናልባት የቀድሞ ክለባቸውን የመግጠም እድል አላቸው። ሩበን አሞሪም እንደዚሁ ከሚኬል አርቴታ ጋር በተገናኘ ሀሳባቸውን አጋርተዋል። ሚኬል አርቴታ በአርሰናል ቤት ሲሰራ የነበረውን ነገር አድንቋል አሰልጣኙ ሩበን አሞሪም። ከዛ ባለፈ በማንቸስተር ዩናይትድ ግን እንደ ሚኬል አርቴታ ያለ ጊዜ የሚሰጠው እንደሌለ ነው የተናገረው። አርቴታ ወደ አርሰናል ኃላፊነት ከመጣ በኋላ በመጀመሪያ 2 ዓመት ተኩል ጊዜዎች ውስጥ 8ኛ 5ኛ ሆኖ ነው ያጠናቀቀው። በማንቸስተር ዩናይትድ ቤት ውስጥ ግን ይሄ እድል እንደሌለ ነው እየተናገረ የሚገኘው። አሁን 14ኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ምናልባት በቀጣይ የውድድር ዓመት እንደ እንደ ሚኬል አርቴታ ሩበን አሞሪም ተመሳሳይ 8ኛ ወይ ከዛ በታች ሆኖ በሊግ ቢያጠናቅቅ የሚታገሰው እንደሌለ ገልጿል። በግልጸኝነት ነው ይህንን የገለጸው። በዩሮፓ ሊግ ጨዋታ፣ በቻምፒየንስ ሊግ ጨዋታ ማግስት ደግሞ ጨዋታዎችን ማድረግ የበለጠ ከባድ እንደሆነ ገልጿል። ሁለቱ ቡድኖች የቻምፒየንስ ሊግና የዩሮፓ ሊግ ጨዋታዎችን አድርገው ነው ወደ ነገው መርሃ ግብር የሚሄዱት። አርሰናል ከፒኤስቪ ጋር ማክሰኞ ነበር የተጫወተው። ማንቸስተር ዩናይትድ ግን ሪያል ሶሳይዳድን ወደ ባስክ አምርቶ ሐሙስ ነበር የገጠመው። የዩሮፓ ሊግ ጨዋታ ከቻምፒየንስ ሊግ የበለጠ ከባድ ነው። ጨዋታዎቹ ላይ ያተኮረ ሳይሆን ክብደቱ ከነዚህ ጨዋታዎች በኋላ የፕሪሚየር ሊግ መርሃ ግብሮችን ማድረግ የበለጠ ከባድ ነው። ምክንያቱም የቻምፒየንስ ሊግ ጨዋታዎች ቀደም ብለው ስለሆነ የሚደረጉት የተሻለ የማገገም እድልን ለተጫዋቾች ይሰጣል። የዩሮፓ ሊግ ጨዋታዎች ግን ሐሙስ የሚደረጉ ስለሆነ ለማገገም ፈታኝ እንደሆነ ገልጿል። በዩሮፓ ሊግ መርሃ ግብር ሮያል ሶሳይዳድን በገጠሙበትና አንዳቻ በተለያዩበት ጨዋታ ከ20ኛው ደቂቃ በኋላ የማንቸስተር ዩናይትድ ተጫዋቾች በጣም ተዳክመው እንደነበረ ሩበን አሞሪም ሲገልጹ እንደነበረ ይታወሳል።